ቀጥለን ደግሞ የምንመለከተው የጀርመን ሲስተም ኦፍ ሶሻል ማርኬት ካፒታሊዝም ይሆናል። ስለዚህ ጀርመን ሀሳም ካራክተሪስቲክ ሲሚላር ቱ አሜሪካን ኤንድ ጃፓኒዝ ሲስተም ኦፍ ፖለቲካል ኢኮኖሚ። ስለዚህ የጀርመን ሲስተም የሆነ ባህሪው ከአሜሪካን ሌላኛው ደግሞ ከጃፓን ሲስተም ኦፍ ፖለቲካል ኢኮኖሚ ጋር ተቀራራቢነት አለው። ለምሳሌ ጀርመን ልክ እንደ ጃፓን ኢንፋሳይዝ ኤክስፖርት ኤንድ ናሽናል ሴቪንግ ኤንድ ኢንቨስትመንት ሞር ዛን ኮንሰምፕሽን። ምን ጀርመን ኢንፋሳይዝ ታደርጋለች? ኤክስፖርት እና ናሽናል ሴቪንግ። ኤክስፖርት ማድረግ ላይ እና ናሽናል ሴቪንግ። ጃፓን ላይ ስናይ ምን ኢንቨስትመንት እና ናሽናል ሴቪንግ ኢንፋሳይዝ እንደሚያደርጉ አይተን ነበር። ስለዚህ ልክ እንደ ጃፓን ጀርመንም ኤክስፖርት ላይ ትኩረት ይሰጣሉ፣ ከዛ ደግሞ ናሽናል ሴቪንግ ላይ። ሌላኛው ደግሞ ጀርመን ፐርሚት ዘ ማርኬት ቱ ፋንክሽን ዊዝ ኮንሲደሬብል ፍሪደም። ከአሜሪካ አንጻር ደግሞ ወይም ደግሞ ከጃፓን አንጻር እንደ ጃፓን ኤክስፖርት እና ናሽናል ሴቪንግን ኢንከሬጅ ያደርጋሉ ወይም ኤንፋሲስ ይሰጣሉ። ልክ እንደ አሜሪካ ደግሞ ማርኬቱ ኮንሲደሬብሊ ፍሪ ነው፣ ወይም ደግሞ ከጃፓን በተለየ መንገድ ማርኬቱ ሪላቲቭሊ ፍሪ ነው ማለት ነው። ስለዚህ ኤክሴፕት ፎር ሚዲየም ሳይዝ ቢዝነስ ሴክተር፣ ሚዲየም ሳይዝ ወይም ደግሞ መካከለኛ ያሉ ቢዝነስ ሴክተሮች በስተቀር ዘ ገቨርንመንት ሴክተር ኦፍ ዘ ጀርመን ኢኮኖሚስ ሃይሊ ኦሊጎፖሊስቲክ። ስለዚህ ምንድነው ነን ገቨርንመንት ሴክተሩ ሚዲየም ሳይዝ ካሉት ቢዝነሶች በስተቀር ምንድነው ሃይሊ ኦሊጎፖሊቲክ ነው፣ ወይም ዶሚኔትድ ባይ አሊያንስ ቢትዊን ሜጀር ኮርፖሬሽን ኤንድ ላርጅ ፕራይቬት ባንክ። ስለዚህ አብዛኛው ሴክተር ነን ገቨርንመንት ሴክተሩ ሃይሊ ኦሊጎፖሊቲክ ማለት በጣም ትንሽ ተጫዋቾች ያሉበት፣ ትንሽ ካምፓኒዎች የተቆጣጠሩት፣ ከዛ ደግሞ በአሊያንስ በጣም ትልልቅ ድርጅቶች እና ፕራይቬት ባንኮች፣ የግል ባንኮች አብረው ሆኖ የሚያንቀሳቅሱት ኢኮኖሚ ነው ማለት ነው። ስለዚህ ጀርመን ሲስተም ኦፍ ፖለቲካል ኢኮኖሚ አቴምፕቱ ባላንስ ምን ሶሻል ኮንሰርን ኤንድ ማርኬት ኤፊሽንሲ። ስለዚህ የጀርመን ሲስተም ኦፍ ፖለቲካል ኢኮኖሚ ምን ለማድረግ ነው? ባላንስ ለማድረግ ምንን ሶሻል ኮንሰርኖችን እና ማርኬት ኤፊሽንሲ። ስለዚህ ሶሻል ኮንሰርን ይሄ የማህበራዊ ጉዳዮችንም፣ ከዛ ደግሞ ማርኬት ኤፊሽንሲ የገበያው ደግሞ ኢፌክቲቭ ኤፊሽንት ነው የሚለውን ሁለቱም ባላንስ አድርጎ የሚሰራ ሲስተም ነው ማለት ነው። ስለዚህ ጀርመን ናሽናል ሲስተም ኦፍ ፖለቲካል ኢኮኖሚ ሪፕሬዘንታቲቭ ኦፍ ምንድነው ዘ ኮርፖሬቲስት ወይም ደግሞ ዌልፌር ስቴት ካፒታሊዝም ኦፍ ኮንቲኔንታል ኢሮፕ። ስለዚህ የጀርመን ሲስተም ኦፍ ፖለቲካል ኢኮኖሚ ምንን ያመለክታል? ኮርፖሬቲስት ወይም ደግሞ ዋልፌር ስቴት ካፒታሊዝም። ዋልፌር ስቴት ካፒታሊዝም ማለት ካፒታሊዝም ሆኖ ግን ዌልፌር ስቴት ወይም ደግሞ የህዝቡን ወይም ደግሞ የማህበረሰቡን ጥቅም የሚያስቀድም ማለት ነው። ስለምሳሌ ካፒታል ኦርጋናይዝድ ሌበር ኤንድ ገቨርንመንት ኮርፖሬት ኢን ማኔጅመንት ኦፍ ዘ ኢኮኖሚ። ስለዚህ ካፒታል በእንትን በማለት በማመንጨት ወይም ደግሞ ኦርጋናይዝድ ሌበር ወይም ደግሞ የሰው ኃይል በጣም ኦርጋናይዝድ የተደራጀ የሆነበት፣ ከዛ ደግሞ ገቨርንመንት ኮርፖሬት ኢን ማኔጅመንት ኦፍ ዘ ኢኮኖሚ፣ ገቨርንመንት ኢኮኖሚውን ማኔጅ በማድረግ ላይ አብሮ ድርሻ ያለው ነው ማለት ነው። ስለዚህ ስቴት ፕሌይ ስትራቴጂክ ሮል ኢን ዘ ኢኮኖሚ። ስቴት ምን ስትራቴጂክ የሆነ ሮል ይጫወታል፣ መንግስቱ ኢኮኖሚው ላይ ስትራቴጂክ የሆነ ሮል ይጫወታል። ኢት ኢዝ ሲግኒፊካንት ስፔሻሊ ኢን ጀርመን ዛት ሜጀር ባንክ አር ቪታል ቱ ዘ ፕሮቪዥን ኦፍ ካፒታል ቱ ኢንዱስትሪ። ስለዚህ ዋና ዋና የሚባሉ ባንኮች፣ ትልልቅ ባንኮች ለኢኮኖሚው ካፒታል በመስጠት ሮል ይጫወታሉ ማለት ነው። ስለዚህ ኢን ጀርመን ሌበር ሃዝ ፓርቲኩላር ኢምፖርታንት ሮል ኢን ኮርፖሬት ገቨርናንስ። ስለዚህ ኮርፖሬት ገቨርናንስ እንደዚህ ኮርፖሬሽኖች፣ በጣም ትልልቅ ካምፓኒዎች ላይ ሌበር በጣም ትልቅ ሮል አለው። ስለዚህ ምንድነው ዘ ሎው ኦፍ ኮ ዲተርሚኔሽን ማንዴት ኢኳል ሪፕሬዘንቴሽን ኦፍ ኤምፕሎይ ኤንድ ማኔጅመንት ኦን ሱፐርቫይዘሪ ቦርድ። ስለዚህ ጀርመን ላይ ያሉ ትልልቅ ካምፓኒዎች፣ ኮርፖሬሽኖች ላይ ሌበር ወይም የሰው ኃይሉ ልክ እንደ ከማኔጅመንቱ እኩል ድርሻ ተሰጥቶት ቦርድ ላይ አብሮ የሚወስን ይሆናል ማለት ነው። ስለዚህ ለምሳሌ የሆነ ካምፓኒ ቢኖር ከአሜሪካ ምናምን ከሌሎች ካምፓኒዎች በተለየ መንገድ ጀርመን ላይ ኖርማል ሰራተኛው ላይ
ሌበር የሰው ኃይሉ ላይ የተወጣጡ ተወካዮች እና ካምፓኒው ማኔጅ የሚያደርጉት እኩል ሪፕሬዘንቴሽን ኖሯቸው ነው ካምፓኒውን የሚመሩ ማለት ነው። ይሄ ደግሞ ለሌበር ወይም ደግሞ ለሰው ኃይል ያላቸውን ኮንሲደሬሽን ማየት እንችላለን። አት ዘ ኮር ኦፍ ጀርመን ሲስተም ኦፍ ፖለቲካል ኢኮኖሚ ዘር ሴንትራል ባንክ ቡንደስ ባንክ። ስለዚህ የጀርመን ፖለቲካል ኢኮኖሚ እንደ ዋና ኮሩ ምንድነው ቡንደስ ባንክ የሚባለው እንደሆነ ይታመናል። ስለዚህ ሙቭመንት ዋርድ ዩሮፕ ኢኮኖሚ ኤንድ ሞኔታሪ ዩኒየን ሃዝ ፈርዘር ኢንክሪዝ ዘ ፓወርፉል ኢምፓክት ኦፍ ዘ ቡንደስ ባንክ። ስለዚህ የዩሮፕ ኢኮኖሚ እና ሞኔታሪ ዩኒየን አሁን ዩሮፕ ላይ ያሉ ሀገራቶች እርስ በርሳቸው ወደ ህብረት ሲመጡ ኢኮኖሚ እና ሞኔታሪ እንትናቸውን ወደ ማዋሃድ ሲመጡ ይሄ ቡንደስ ባንክ የሚባለው ትልቅ ሮል ተጫውቷል ማለት ነው። ምንድነው አክቹዋሊ ኢንዲፔንደንስ ኤንድ ፐርቫሲቭ ኢንፍሉዌንሰር ኦቨር ዘ ጀርመን ኢኮኖሚ። ስለዚህ ኢንዲፔንደንት የሆነ የራሱ የሆነ ፍሪደም ያለው እና ፐርቫሲቭ ኢንፍሉዌንስ ኦቨር ጀርመን ኢኮኖሚ፣ የጀርመን ኢኮኖሚን ያለማቋረጥ ኢንፍሉዌንስ የሚያደርግ የጀርመን ኢኮኖሚ ላይ በጣም የሚጫወት ባንክ ነው ማለት ነው። have rested on the belief of German public that Bundesbank is the defender of the mark ወይም ዩሮ and staunch opponent of trade inflation። ስለዚህ ያ የሆነበት ምክንያት ደግሞ የጀርመን ህዝብ ምን ብሎ ያስባል? ቡንደስ ባንክ ማለት ይሄ ትልቁ የጀርመን ባንክ ሴንትራል ባንክ ዲፌንደር ኦፍ ዘ ማርክ የማርካችን ወይም ደግሞ በሌላ ቋንቋ የዩሮ የነሱ ከረንሲ ዲፌንደር ነው። ዩሮውን ቫልዩን እንዲጠብቅ የሚያደርገው ይሄ ባንክ ነው ተብሎ ይታሰባል። ከዛ ደግሞ ኢንፍሌሽንን ደርሶ የገንዘብ መጋሸብን የዩሮውን መጋሸብ የሚቆጣጠር ያንን የሚያስቀር ተብሎ ስለሚታመን ማለት ነው። ስለዚህ ቡንደስ ባንክ በፐብሊኩ ዘንድ በጣም ተቀባይነት ያለውና የዩሮ ዋና እንትን እንደሆነ ዲፌንደር እንደሆነ ይታመናል። ኢንዲድ ቡንደስባንክ ዲድ ክሬት ዘ ስቴብል ማክሮ ኢኮኖሚክ ኢንቫይሮንመንት ኤንድ ሎ ኢንተረስት ሬት። ስለዚህ በእርግጥም ምንድነው ቡንደስ ባንክ ስቴብል ማክሮ ኢኮኖሚ ኢንቫይሮንመንት እንዲኖር አድርጓል። ማክሮ ኢኮኖሚ ማለት ኢኮኖሚ ማይክሮ እና ማክሮ ይባላል። ማክሮ ሲባል እንደ ሀገር ደረጃ ኢኮኖሚው እንዴት እየተንቀሳቀሰ ነው፣ የሀገሪቱ ጂፒዲ ምናምን የሚለውን ነገር የሚጠቀልል የኢኮኖሚ ዘርፍ ነው እና ማክሮ ኢኮኖሚ ኢንቫይሮንመንቱ ስቴብል እንዲሆን አድርጓል ይሄ ቡንደስ ባንክ። እና ደግሞ ሎ ኢንተረስት ሬት እንዲኖር በብድር ኢንተረስት ሬቱ ሎ እንዲሆን፣ ስለዚህ ዛት ፕሮቫይድ ቪታል ሳፖርት ቱ ፖስት ዋር ኮምፒቲቲቭ ሳክሰስ ኦፍ ጀርመን ኢንዱስትሪ። ስለዚህ ይሄ ደግሞ ምን ጠቅሟል? ከፖስት ዋር ወይም ደግሞ ከዚህ ጀርመን ከተሳተፈችበት ጦርነት በኋላ ምን አድርጓል? ኢንዱስትሪዎች የጀርመን ኢንዱስትሪዎች አቅም አግኝተው ኮምፒት እንዲያደርጉ፣ ምክንያቱም ሎ ኢንተረስት ሬት እንዲኖር ስራ አስቻለ ማለት ነው። ስለዚህ the role of German state in the macroeconomy aspect of the economy has been modest። ስለዚህ የጀርመን the role of German state in the macroeconomy aspect of economy has been modest። የጀርመን ስቴት በማክሮ ኢኮኖሚ ያለው እንትን ሞደስት ነው ማለት በጣም ያልተጋነነ በጣም ደግሞ የሌለበት አይደለም። ስለዚህ ጀርመን have not had an active industrial policy። ስለዚህ አሁን እያሳየ ነው ጀርመን የሆነ ያህል ሀገሪቱ ወይም መንግስቱ ኢንቮልቭ ያደርጋል፣ ባንኩ ሴንትራል ባንካቸው ትልቅ የሆነ ሮል ይጫወታል። ነገር ግን ሞደስት ነው የኢኮኖሚው ላይ ያለው ተሳትፎ የጀርመን መንግስት ሞደስት ነው። ምክንያቱም ለምሳሌ በጣም አክቲቭ የሆነ ኢንዱስትሪያል ፖሊሲ የለም። ወይም ደግሞ ላይክ አዘር አድቫንስ ኢንዱስትሪያል ካንትሪ ዘ ገቨርንመንት ሃዝ ስፔንት ሄቪሊ ኦን ሪሰርች ኤንድ ዴቨሎፕመንት። ስለዚህ የሆኑ ሴክተሮች ተመርጠው እዛ ላይ በጣም ኢንቨስት ምናምን እንደዛ ኢንዱስትሪያል ፖሊሲ ሙሉ ለሙሉ አልተተገበረም። ነገር ግን እንደ ሌሎች አድቫንስድ ካንትሪዎች እንዳደጉ ሀገራቶች ጀርመን ምን ላይ ነው ትኩረት የሚያደርጉት? ሪሰርች ኤንድ ዲቨሎፕመንት ምርምር ላይ ነው ማለት ነው። ስለዚህ ጀርመን ገቨርንመንት ሃዝ ኖት ኦልሶ ኢንተርቬንድ ሲግኒፊካንትሊ ኢን ዘ ኢኮኖሚ ቱ ሼፕ ኢትስ ስትራክቸር ኤክሴፕት ኢን ሳፖርት ኢት ሃዝ ጊቨን ስሩ ሳብሲዲስ ኤንድ ፕሮቴክሽን። የጀርመን ገቨርንመንት ሃዝ ኖት ኢንተርቬንድ ሲግኒፊካንትሊ ኢን ዘ ኢኮኖሚ። ስለዚህ እንደገና አሁንም የምናየው
መንግስት የጀርመን መንግስት ኢኮኖሚው ላይ በጣም በሚታይ ሁኔታ ኢንተርቬን አያደርግም፣ ጣልቃ አይገባም። ስትራክቸሩ እንደዚህ መሆን አለበት፣ ኢኮኖሚ እንደዚህ መሆን አለበት፣ እንደዚህ ኢንዱስትሪዎች ያስፈልጋሉ እያለ እያንዳንዱ ነገር ላይ ኢንተርቬን አያደርግም። ኤክሴፕት ከምን በስተቀር it support gives through subsidy and protection to dying industry as coal, shipbuilding and state owned business። መንግስቱ ምንድነው ሳፖርት በመስጠት ብቻ ነው። ሳብሲዲ ለምሳሌ የታክስ ሳብሲዲ፣ የተለያዩ ሳብሲዲዎችን ምንድነው ቅነሳዎችን በማድረግ ፕሮቴክሽን፣ በጣም እንደዚህ ዳይንግ ኢንዱስትሪ የሚባሉ አሉ፣ እየሞቱ ያሉ ኢንዱስትሪዎች ለምሳሌ እንደ ኮል፣ ይሄ ማዕድን፣ ይሄ አይደለ ሺፕ ቢልዲንግ ለምሳሌ መርከብ ምናምን ግንባታ፣ ስቴት ኦውንድ ቢዝነስ መንግስት የያዛቸው ቢዝነሶች፣ እነዚህ ዳይንግ ኢንዱስትሪዎች ለነሱ ብቻ ድጋፍ በማድረግ ነው ኢንተርቬን የሚያደርገው። ከዛ ያለፈ ግን ኢንተርቬንሽን የለውም ማለት ነው። ኦን ዘ ሆል ጀርመን ፖለቲካል ኢኮኖሚ ሲስተም ኢዝ ዘስ ክሎዘር ቱ አሜሪካን ማርኬት ኦሪየንትድ ሲስተም ዛን ዘ ጃፓኒዝ ሲስተም ኦፍ ኮሌክቲቭ ካፒታሊዝም። ስለዚህ የጀርመን ፖለቲካል ኢኮኖሚ ሞር የሚቀርበው ለማን ነው? ለአሜሪካን ማርኬት ኦሪየንትድ ሲስተም ነው። ምክንያቱም እንዳየነው ብዙ ኢንተርቬንሽን የለውም፣ ሞር ለአሜሪካን ማርኬት ኦሪየንትድ ሲስተም ይቀርባል። ከምን ይልቅ? ከጃፓን ከኮሌክቲቭ ካፒታሊዝም ከሚባለው ማለት ነው። ስለዚህ በዋነኝነት የጀርመን ሲስተም ኦፍ ሶሻል ማርኬት ካፒታሊዝም ይሄን ነው የምናየው። ከአሜሪካም የሚቀራረብ ባህሪ ያለው፣ ከጃፓን የሚቀራረብ ባህሪ ያለው። ከጃፓን ጋር ኤክስፖርት እና ናሽናል ሴቪንግን ማበረታታቱ፣ ከዛ ደግሞ ከአሜሪካ ጋር ኮንሲደሬብል የሆነ ፍሪደም መኖሩ፣ ከዛ ደግሞ እዚህ ጋር በጣም ማየት ያለብን ኢኮኖሚው ላይ በጣም ሴንትራል ሮል የሚጫወተው የጀርመን ባንክ ቡንደስ ባንክ እንደሆነ፣ ከዛ ደግሞ ሌቨር እና ማኔጅመንት አብሮ እኩል ቦታ ተሰጥቶት ኮርፖሬት ላይ የሚታይበት ሁኔታ እንዳለ፣ በተጨማሪ አክቲቭ የሆነ ኢንዱስትሪ ፖሊሲ እንደሌለ፣ አክቲቭ የሆነ ኢንተርቬንሽን እንደሌለ፣ እነዚህ ሁሉ ነገሮች ሞር ወደ ለአሜሪካ ኢኮኖሚ ሲስተም ጋር ተመሳሳይነት እንዳለው ያሳየናል ማለት ነው። ስለዚህ የጀርመን ኢኮኖሚ ሲስተም ፖለቲካል ኢኮኖሚ ሲስተም ይህን ይመስላል።